አንድ አባትና ልጅ አህያ ለመሸጥ ወደ ገበያ ሄደው ወደ ገበያ ሲሄዱ አህያን እየጎተቱ ሲሄዱ ነበር። አንድ ሰው መንገድ ላይ አገኘና እነሱ እናንተ አህያ ባዶ እየሄደ እናንተ በእግር ትራመዳላችሁ በአህያ ላይ ወጣችሁ አትሄዱም ብሎ ይነግራሉ። አባትየው ልጄ እውነት ልንሸጥ አይደለም እንዴ አህያ እንደም ወደ በሱ ላይ ወጥተን ብንሄድስ ብሎ ወጥቶ እየሄዱ ሳለ ትንሽ እንደሄዱ ደግሞ ሌላ ሰው ይገናኝና እናንተ ምን አይነት አውሬ ናችሁ? ለዚህ ፍጥረት አታስቡም? በዚህ ላይ ሁለታችሁ ተቀምጣችሁ ትሄዳላችሁ ብሎ ሲወቅሱ ደግሞ አባት ልጅ በቃ አባት አንተ ውጣ እኔ በእግር እሄዳለሁ ብሎ አባቱን በአህያ አስቀምጦ ልጁ በእግር ሲሄድ ነበር። ከዛ ትንሽ እንደሄዱ ደግሞ ሌላ ሰው አንዱ ተገናኘና ይሄ ምን አይነት ጭካኝ አባት ነው? ይሄ ምን አይነት አውሬ አባት ነው? እንዴት ይሄ አንድ ፍሬ ልጅ በእግር እየተራመደ ይሄ ደግሞ በአህያ ወጥቶ ይሄዳል? አንተ ደግሞ በቃ ይሄ ልዩ ገና ነው እኮ ለምን አንተ በእግር ታስራምዳለህ ብሎ አባትየው እንትን ደግሞ አባትየው እውነት ልክ ነው ብሎ ልጄ ውጣ እና እኔ በእግር እሄዳለሁ ሲል አሁንም ትንሽ እየሄዱ ሳለ ሌላ ሰው ተገናኘና ምን አይነት እርጉም ፍጥረት ነው? ምን አይነት እርጉም ትውልድ ነው? ይሄ አባትየው ያረጀ አቅም የሌለው በእግር ሲሄድ ይሄ ደግሞ በአህያ ተቀምጦ ይሄዳል ብሎ እንትን ስሉ ለዚህ አህያም እንኳን አታስቡ ልጁም ወረደና አህያን ሸከሙት። ሁለታቸው ሸክሞ ለአህያ አስቦ ደግሞ ሸክሞ ሲሄዱ ከተማ አካባቢ ሲደርሱ ደግሞ ሌላ ሰው ተገናኘ። ይሄኛ እነዚህን እዩት ደግሞ አህያ ተሸክሞ ይሄዳል፣ አህያውን ተሸክሞ ይሄዳል ብሎ እነሱን ወቀሱት። ምን ማለት ፈለጉ? እኛ ስንወፍር ሆነ ስንቀጥን ሆነ ስንከሳ ሆነ ስንወድቅ ሆነ ስንነሳ ሆነ ሰው ማውራት አይተውም፣ ሰው በተቸት አይተውም። መቼም ቢሆን ሀብታም ሆንክ ደሃም ሆንክ በቃ የሆነ ነገር ሰው ባንተ ላይ ሰው ማስቀመጥ አይተውም። ስለዚህ ወንድም ስለዚህ ይሄ ሰውን ከመስማት ይልቅ ራሳችን ሰምተን ራሳችን ተከትለን ፈጣሪያችን አስበን እንድንሄድ ያስፈልጋል። መቼም ቢሆን ሰው ለኛ ፖዚቲቭ የሆነ ነገር የሚሰጥ ሰው ትንሽ ነው። ሁሉም እንደሰራው ነው የሰራነው ነገር ተቃራኒ ነገር ስለሚሰጥ ሰውን ይልቅ ፈጣሪን አስበን ራሳችን ተከትለን መሄድ አስፈላጊ ነው።